ትንሽ ትልቅና እግዚአብሔር በረከት በበረከት ያድርግህ። አሜን አሜን። እሺ ተረኛ ሰላም ዞሮ ጉቺ አበባውን ጨርሳ ሄደች። ታኖ ወይ በመማርና በቤታ ስም 15000 ታሳራለች ያለሽ እናመሰግናለን። ተባረኪናቴ ሚናቴ ነኝ ጻፈልኝ በእናትህ ግሎ አዲስ አረማኑ እንደዚህ ማፈቅራንተ ወይ እንዴት ነው? እንኳን ደህና መጣሽ ማሪ ናግሮ እንደጨረስላት ተመሸቸው አለን ዲራምሽ አስገባለሁ ግሎ አዲስ ሰላምታሽ ኑሪኒ ለኔናት እናመሰግናለን። ግሎ አዲስ ደረሰኙን ላኪልኝ። እሺ ማሪ ዳንቺ ልክልሻለሁ። እሺ ሻዊት ታሪ እያስገባሽ አይደለም? የት ሄድሽ? ማነው የሚያስገባልኝ? ያስገቡ ተረኛ ሻዊት ወይ ሀቢባ እንዴት ነሽ? ሰላም አለን አለን። እንዴት ናችሁ? ሁላችሁም ሰላም ናችሁ? አለን አለን። አሪፍ አሪፍ። እኔ እንኳን ላግዛችሁ ነው የመጣሁት። ሁለተኛ ደግሞ በአሌክስ ስም 15000 ብር አስገባለሁ። እናመሰግናለን በጣም። እሺ ይቀመጥ። እሺ ሰላም እንዴት ናችሁ? አለን። እንዴት ነህ? አለሁልሽ። በታኩር ስም፣ በቤታዩ ስም፣ በሀቢባ ስም፣ በአሞራው ባላችሁት ስም እኔ 30,000 ብር አስገባለሁ። እናመሰግናለን በጣም። እሺ ታኩሬ በጣም ደስ ይላል። ታኩሬ በጣም ቆንጆ ስራ ነው። እናመሰግናለን። ቀጥልበት። እደግልን። አሜን አሜን አሜን። አመሰግናለሁ። እደግ ተመንደግ ታኩር። ከእናንተ ፊልተር ወስደው እንዴት ነው? የለም እኮ ፊልተር እዚህ ቤት ወንድ ቤት እኮ ፊልተር አይገኝም፣ ግን መማር ግን ነበራት። ተዋረድ ነው እና ሲያረጀች ለዛ ነው። ታርዬ ዝም ብለሽ እኮ ታምሪያለሽ እኮ። ሊቀ መዘምራን ሰላም፣ እንዴት አላችሁ? ሰላም ጤና ይስጥልን። ሰላም እግዚአብሔር ይመስገን። ሊቀ መዘምራን ቴዎድሮስ ዮሴፍ ደጋፊው ነኝ እና በሊቀ መዘምራን ቴዎድሮስ ስም 10,000 ብር አስገባለሁ። በውስጥ ልክልሻለሁ። መማር ባንቺ። እናመሰግናለን ወንድማችን ኖረደን። እናመሰግናለን። አኩስ ገስቱን እንኳን ዘጋከው አውቀህ ነው። ተገስት ሰው እያስገባ ነው፣ እየሳበ ነው ሰው። አንዳንድ ሰው እያስገባ ያለው ሞዴሬተር ነው። ተገስት ነው። ኮሜንት ላይ እኮ ነው እኛ እያስገባን የነበረው። እሺ መቅደስ ነኝ። እንኳን ደህና መጣሽ። ከኮሜንት ነው ያስገባው። ሰላም ከኮሜንት ነው። ሲሪየስ ሰው የሚገኘው ከኮሜንት ነው። ገስት ኮማንድ ነው ማለት ነው። መቅደስ እንኳን ደህና መጣሽ ውዴ። እንኳን ደህና ቆያችሁኝ። እሺ እኔ በሳራ ስም 25,000 አስገባለሁ። እሳሪቲ ይላል። እናመሰግናለን። እኔ ናት እንወድሻለን። እሺ ነው ሚስ ላባብለው እንኳን ደህና መጣሽ። እስከዛሬ እያባበልሽው ነው። አደም ሙሳ 3,000 ኢትዮጵያ ብር አስገብቷል። እናመሰግናለን። አደም ሙሳ 3,000 ሚስ ላባብለው ሸዋ ጠቅላይ ግዛት 1500 ብር ከኢትዮጵያ አስገብቷል። እናመሰግናለን። ወንድማችን እንወዳለን። ወይስ አንዴ የገባ ሰው እናስተናግድና አጠራቅመን አንድ ላይ እናነባለን። የገባ ሰው ይኸው ሳትገባ ሚስ ላባብለው ወጣች። አንዴ ትግባ። አውቃታለሁ እኔ የምትረዳ ሰው ናት። ምን ነቀላችኋት? ሰላም፣ እንዴት ናችሁ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? 1200 ዶላር 216,000 ነው ምናምን ይመስላል እንደዛ የሚመጣ በአንድ ላይ ነው። ጓደኞቼም አሉ። ይሄ ብቻ አይደለም፣ በአንድ ላይ አዋተን ነው ከእስራኤል። እናመሰግናለን። እንትን ልክላችኋለሁ። እናመሰግናለን በጣም እናመሰግናለን። እሺ አይዟችሁ፣ በርቱ። እሺ እና ጤና ይስጥልን። እሺ ዘምር ሰላም፣ እንዴት ዋላችሁ? እንዴት ነህ? ሰላም ነው አለን። ከአዲስ አበባ ነው 25,000 ብር እና ደግሞ እንዳንድ ኮሜንት ለመስጠት ታኩር ስሎ አድርገው ወይም ሚት አድርገው
እነሱ ላይ ያሉት ያስተናግዱ። አንተ ስታጨበጭብ ወይ ምን ስትል ትንሽ ዲስተርባንስ የመቀላቀል ነገር አለ። 25,000 ዘምር 25,000 ብለህ ያስላላችሁ። እኔ እንኳን ያው አዲስ አበባ ላይ የሚጫን ስራ ስለሌለ ጊዜው የሚጫን ቀን በጉልበት ለማገዝ ነው ቃል ለመግባት ፈልገው። እሺ ወንድማችን በጣም እናመሰግናለን። ፎሎ አረገህና በውስጥ ስልኬን በውስጥ አስቀምጥልሃለሁ። ታኩሬ የሚጫን ቀን ደውልልኝና እመጣለሁ። የትም ቢሆን አዲስ አበባ ስለሆንኩ ትጫናለህ። በደንብ ፎሎ አድርጌያለሁ። ትጫናለህ ይቻላልም። በቃ ህያብ እንኳን ደህና መጣሽ። አስገቢ ገዛ ነው ዱባይ መጥቼ ስራ የጀመርኩ 8 ወር ሆነኛል። ሀቡናት ብር ከፍላ ያስመጣችኝ እግዚአብሔር ይስጥልኝ። በሀቡ ስም 50,000 ብር አስገባለሁ። አመሰግናለሁ። ከመረዳት ወጥቼ ለመርዳት ስለበቃው በጣም ደስ ብሎኛል። አመሰግናለሁ ሀቡ። አንድ ጊዜ እድል ስጡኝ። እድል ስጡኝ። እውነት በጣም አመስጋኝ ናት። እንደመጣች ነው መታ ከነ ዩኒፎርሟ መዳም ቤት ሆና ላይቭ ገብታ ቪዲዮ አብርታ መታ ያመሰገነች። ለትንሽ ነገር እኔ ትንሽ ነገር ነው ያደረኩት፣ ግን በጣም አመስጋኝ ናት። እናቴ ትሙት በጣም ነው ደስ ያለኝ። ያብዬ እኔ እናት ትልቅ ደረጃ ደርሰሽ ያሳየኝ። መዳሜ ከመዳም ቤት አስወጥታኝ ኮሌጅ ሼፍነት እያሰራች ነው። ከመዳም ቤት ወጥቼ እንኳን አመንኩሽ። የዛኔ ቤቴ ገብታ የተናገረች ጊዜ ቦይፍሬንድሽ ጋር አካውንት ሲቢ እያሉ ነው። አካውንት እያሉ ነው። 1,074,91,57,8 አግማስ ኢትዮጵያ። ታኩር አንድ ጊዜ ዝም። እሺ ብሮስኪ ምንድን ነው? በመሰላል ስም 200,000 ብር ከትግራይ አስገብቷል። በመሰላል ስም 200,000 ብር ከትግራይ 200,000 ብር። ወንድማችን ይሄ ነው። በቃ ይሄ ነው ሰው ማለት እንወዳለን። እሺ ከድር እናመሰግናለን። እንዴት ናችሁ ቤተሰብ? እንዴት ነሽ? ሰላማችሁ ይብዛልኝ። በርቱ፣ እንጠናከር፣ ሁላችንም እንረባረብ። ለኢትዮጵያውያን እኔ የምሰራበት አልፈውዛን ትራቭል ኤጀንሲ በሱ በኩል 10,000 የኢትዮጵያ ብር አሁን ያስተላልፋል። እኔ ደግሞ በአቅሜ ያው ደሞዝ ገና ነው 5,000 ጨምሬ 15,000 ብር ያው ለህዝባችን እንረዳለን። ከያ እናመሰግናለን። ብሮስ ይቀጥላል። ስለዚህ አሁን ትራንስፈር አድርጌ ወደ መማር መላክ እችላለሁ፣ ወደ ቤታ መላክ እችላለሁ። ለሳራ ልኳለሁ። እሺ ወንድማችን እናመሰግናለን። ሁላችንም እንጠናከር። ቴንክ ዩ። ሄሎ ታኩራችን፣ ሰላም። እንዴት ነሽ? ሙሉ ቀን እየኔ አባት። እኔ እንግዲህ የምኖረው ጀርመን ለትምህርት ነው የሄድኩት። እንግዲህ ትናንትና ለትግራይም ደግሞ ለጎፈንድሚ አዘጋጅተን ብዙ ረድተን ነበር። ወደ 200,000 እንግዲህ ተሰብስቧል ጎፈንድሚው። አሁንም ደግሞ እንግዲህ እዚህ ለአማራ ለደብረ ብርሃን ነው ቪዲዮም ሰርቼ ለጓደኞች እዚህ ለማውቃቸው ዲያስፖራዎች በሙሉ ደውያለሁ። ከእግዚአብሔር ጋር ጎፈንድሚ አቋቁመን ደግሞ የሚገባውን በአንተ እንትን ሜሴጅ አድርገኝና ሁሉም ዳይሬክትሊ እንትን እላለሁ ቬሪፋይ እንዲደረግ ማለት ነው። ከዛ አልፎ በራሴ እንግዲህ የሆነች ሼሽን ቢዝነስ ምን ሰራታለች በዛ ስም 10,000 ብር እንግዲህ ያስገባለሁ። አካውንት ላክልኝና እኔ አሁን መንገድ ስለሆነ 10,000 አስገባለሁ። ሊመቻችሁ። እሺ ወንድሜ በጣም እናመሰግናለን። ሞዴሬተር ያውን አካውንት ይልክልሃል ኡስማን የሚባል ይላክልኝ። በቃ ከዛ በኋላ ትራክ ለመደራረግ ቼክ ታደርጊዋለህ። ቬሪፋይ ለማድረግ ጎፈንድሚውን ልክልሽና ፎሎ አድርጌ ያለው በውስጥ እናወራለን። በቃ በእንግሊዘኛ ቪዲዮ ሰርቼ በተቻለ መንገድ እንትን እንላለን ማለት ነው። እሺ ወንድሜ እንወዳለን። ደህና ደሩልኝ። እሺ ሄለን ታኩር ሞዴሬተር ኦስማን የሚባል በውስጥ ይልክልሃል ስትለው አሁን የሆነ ሌባ ምን ያደርግልሃል መሰለ? ኦስማን ብሎ አካውንት ይከፍትና ሄዶ ይልክለታል የራሱን አካውንት። ስለዚህ አንተ ብቻ ብትልክ 600 ምናምን ፎሎወር ያለው ልጅ ነው። 600,000 ነው ያለው ፎሎ። ወይ እንደዛ ፎሎ ንገረው። 600,000 ፎሎ ያለው ብለህ ንገረው። እሺ ሙሉ ቀን ሄለን ወይ 5,000 ብር ያስገብቻለሁ። ደረሰኝ ልካል። ሄለን 5,000 200 ድርሃም 2,000 ድርሃም። ሄለን እናመሰግናለን በጣም
እሺ ተረኛ ሙሉ ቀን ሙሉ ቀን እሺ ችግር የለም። እሺ ሂጂበት። እኔ ላስገባልሽ ደግሞ እሺ አይ ትንሽ እንትን ልበልሽ። ታካሽ ችግር የለም። ማሳር ያለው አይ ሂጂበት። ይደክመኝ ነግርሻለሁ። እሺ ስላመመሽም ደግሞ ሙሉ ቀን ቆየ። ለምንድን ነው መልሰው ሙሉ ቀን እሺ ብር ካለው እሺ የሐበሻው ልጅ ሐረር ነው ወደ የኤስኤን